የፈለገው ጂኒየስ ብንሆን ዳይናሚክ ኤንድ ብሪሊየንት ብንሆን በአእምሮአችን ብቃትና ችሎታ መጠን አክሰስ ልናደርግ የማንችለው ነገርና በመንፈሳችን በነፍስ አክሰስ የምናደርገው ነገር እምነት ይባላል። ነገር ግን በአእምሮአችን ሰፍረን ለክተን በልተን ቆርጠን መርምረን to the deepest to the core level of such a thing ማወቅ የምንችለው ነገር ከሆነ በአእምሮአችን ይሰፈር ይለካ ይቆረጥ ነገር ነውና ዕውቀት ይባላል። ሰው በሁለት ነገሩ accessibility አለ። accessibility towards such material thing physical materialsን በዕውቀት በአእምሮ ደረጃው አክሰስ ያደርጋል። ኦኬ ከዛ ውጪ ነን ማቴሪያሉንም አክሰስ የሚያደርግበት ካፓሲቲ አለው አእምሮ። ከዛ ውጪ የሆነውን ግን በምንም ተአምር በአእምሮ የፈለገ ሊቀት ደረጃ ቢደርስ አክሰስ ሊያደርግ የማይችለው ነገር መንፈስ ይባላል። ያ መንፈሳዊ ነገር በእምነት ነው እንጂ አክሰስ የሚያደርገው በምንም መካኒዝም በእውቀቱ አይደለም። therefore ላይፍ በሁለት ነገሮች ትመራለች፣ በእውቀትና በእምነት። ሰው አማኝና አዋቂ ፍጥረት ሆኖ የተፈጠረ ፍጥረት ነው።